እንዴት ነሽ? እግዚአብሔር ይመስገን። ሰላም ነሽ? እግዚአብሔር ይመስገን። አለን። እኛ የመጣነው ከብላቴና በጎ አድራጎት ነው። ያው ባለፈው አግኝተውሽ እንድንጎበኝሽ እንድንልሽ ጠይቀሻቸው ነበር ስለሚሄድሽ እና ያው በቃላቸው መሰረት ልናይሽ ነው የመጣነው ዛሬ። ቤቢ ምን ሆኖ ነው? ሲወለድ ጀምሮ ነው እንዲሆነው? ቤቢ ከተወለደ ከአንድ አመት በኋላ ነው እንደዚህ አይነት ነገር ያወቁት። የመታፈን ችግር ነው ያሉን። ከዛን ጀምሮ አሁን 9 አመቱ ሊዝ ነው። 1 አመት ከ8 ወር ነው። 8 አመት ከ7 ወር ነው። አይራመድም፣ አይሄድም፣ አያወራም፣ አይራመድም። ምንም ነገር እንቅስቃሴ እንደምታየው ነው። ሳይዞት ነው። አይቀመጥ፣ አይበላም፣ ያሟል። ምንም አይነት ነገር ለውጥ ያገኙት ነገር የለም። ከእግዚአብሔር ነው እንጂ እኔ እስካሁን ድረስ ይዤ ነው ያለሁት እና በጣም በከፍተኛ ችግር ላይ ነኝ ያለሁት። ማለት እሱን ይዞ ወዲያ ወዲህ ማለት ማስታመም መንከባከብም ከጎኔም ሰው የለም ከእግዚአብሔር በስተቀር እና እኔ አባቱ የለም። አባቱ የለም ትሏል። እንደዚህ ከሆነ በኋላ ነው የሄደው። እንደዚህ ከሆነ በኋላ ከ3 አመት በኋላ ነው እሱ ትሏል ማለት ነው። ብቻዬን ነው ማሳደጋቸው። አንድ ልጅ ያለኝ ዩኒቨርሲቲ በዘንድሮ አመት ሄዳለ። የምትረዳኝ ወንድሜ ልጅ ያለች እሷን እያሳስበኝ ልብስ እያጠብኩ በጎመን እንደዚህ የዞር እያመጣሁ ከማሳየሻት ሆነ የምንኖረው ነው። ደጋግ ኢትዮጵያውያኖች እነዚህ ያላቸው በሚለግሱት የቤተክርስቲያን የሚያግዘኝ አንዳንድ ሰው ካገኘው ተረፈ ነገር የለም። ለእሱ አሁን አንደኛ ነገር ወተት በጣም ያስፈልገዋል። የሚወስደው መድኃኒት በወተት ነው የሚወስደው፣ የላም ወተት። እሱን አሁን መከራየት ራሱ አቅሙም የለኝም እኔ። እሱን ሳይወስድ ሲቀር ሰውነቱ ነጫጭባ ነገር እያወጣ ሰውነቱ ችግር እያመጣበት ነው እና ካለሱ መውሰድ አይችልም ይላሉ። በቀን ውስጥ 2 ጊዜ ማታም ጠዋት የሚወስደው መድኃኒት ከፍተኛ መድኃኒት አለ። እሱን እንኳን የሚረዳ አካል በሚል ነው እኔ እንደዚህ አይነት በጎ አድራጎት ወንድሞች እህቶች እንዳሉ እንዲረዱኝ ያቀረቡኝ። መታችሁ ላያችሁኝ በጣም ነው የማመሰግነው በእኔ በኩል ማለት ነው። ያመጣልሽ ነገር ስለዚህ ያለው ታረቀቅ ዋናው ማሰባችሁ ነው። ካሰባችሁኝ እንዳረጋችሁ ነገር እንዳረጋችሁ ነው የምረዳው። ዋናው ማስታወሱ ነው። እግዚአብሔር ይስጥልኝ ነው የምለው እኔ በጣም ነው። ይሄ ለቤቢ ለቀኛ ለሚሆን ልጆች ናቸው። እሺ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ ይላሉ። እናንተ መልካምነታችሁም እንደዚህ እሺ እሺ ይስጥልኝ። ይሄ ደግሞ ያው አንተና ማለት እንጂ ያንቺ ልቅያ ነው። እግዚአብሔር ይባርካችሁ። ለሱ በብርድ ሰዓት ነው። ከእንደገና ብላቴና ቻሪቲ እንደ ለቤቢ ለሆነ ነገር እንኳን ቢሆንሽ ብሎ ይችን ሳንቲም አበርክቶልሻል። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ኑሩልኝ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። መልካምነታችሁ አይለኝ። ማትርሱኝ እየመጣችሁ ጎብኝ። በጣም ነው የማመሰግነው። በእኔ በኩል በጎደለው እግዚአብሔር ይሙላልኝ። መልካምነታችሁ አይለኝ። ደግነታችሁ የበዛ ይሁን። ያመሰግናለሁ። በጣም እግዚአብሔር ያክብርልኝ። እሺ እናመሰግናለን። እየመጣን እንሸለን። እሺ ወንድሞቼ ኑሩልኝ፣ ተባረኩ። ለእናንተ አይነት ሀሳብ ያለው እንደዚህ መልካም ርኅራኄ ያለው ቤተሰብ ዘር አያጥፋብኝ። እግዚአብሔር ይባርክልኝ ነው የምለው። ወጣቶች በጣም ብዙ ነገር እያገዛችሁ ስለሆነ አሁንም ሁሌም ሀሳባችሁ አይለኝ፣ ድጋፋችሁ አይለኝ። መልካምነታችሁ እንዲሁ የበዛ ይሁን። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። የእውነት እግዚአብሔር ተባረክልኝ። አሜን አሜን። እድሜና ጤና ይስጥሽ። አይዞሽ በርቺ። ያው እንግዲህ እናትነት ብዙ ፈተና አለውና ያው ብዙ ጊዜ እንደዚህ አይነት ነገር ሊኖር የሚችለው ቻሌንጅ የምትችለው እናት ናት። እናት ደግሞ በራሱ ከባድነት ነው። እናትነት ከባድ ነው በጣም። አይዞሽ በርቺ። ሌሎችም ካሉ ደግሞ እንደዚህ መጥተው የሚጎበኙሽ ካሉ በብላቴና ቻሪቲ እንመጣለን። እሺ እናመሰግናለን። አይዞሽ በርቺ። እግዚአብሔር ያክብርልኝ እላለሁ። አከብራችኋለሁ። ተባረኩ። መታችሁ አስባችሁ የት ናት ያላችሁ ብላችሁ ላያችሁኝ እውነት እግዚአብሔር ይስጥልኝ። በጣም ነው የማመሰግነው ከእግዚአብሔር ጋር እኔ ከምንም በላይ እሱ እንደዚህ ስፖርት ነገር ይሄ ፊዚዮቴራፒው እንቅስቃሴ አሁን እግሩም እጁን በጣም ጭብጥብጥ ስለሚል እሱን እንኳን አሁን በፊት ሴሻር ነበር የማሰራው።
ዘውዲቱ ታሞ ተኝቶ ለአንድ 15-20 ቀን የምግብ እጥረት ከዛ ሲወጣ ቢሞትብንስ በጣም ከስቶ ነበረና ምግብ አይበላም። ቢሞትስ አንድ ችግር ቢሆን እኛ ተያይዘን እስር ቤት ልንገባ ነው ወይ ብለው እምቢ አሉ። በመንግስት እንትን በማነው ዘውዲቱ በሕክምና ነው በነፃ ያገኙት ማለት ነው። እሱ በነፃ እንትን የሚሉ አሉ፣ ግን በገንዘብ ተከፍሎ ነው። እኔ ምንም አቅም የለኝም ስላቸው እሺ ብለው ግማሹ በገንዘብ ግማሹ በነፃ ያሰራል። ሴሻር ወደ ሴሜሲ እዛን ስጄ ሄድኩኝ። ወደ 3 አመት ደህና እያሰሩልኝ ነበር፣ ደህና ነበር። እና አሁን ካቆመ በኋላ እጁም እግሩም በጣም ይጨባበጣል እና እሱን እንኳን ቢያንስ እግሩም ዙሯል እንደምታየው እንትን ብሎ ነው ያለው። እሱን እንኳን የሚያሽልኝ እንደዚህ ስፖንሰር ሆኖ እንኳን የሚያግዘኝ አካል ካለ ከምንም በላይ ወይ ታክመው ይድናል አይድንም የሚለኝ እንኳን ቢያንስ እሱን እንኳን የሚያግዘኝ እኔስ እንደምንም ሩጬም ቢሆን አድራለሁ፣ እንደምንም ገብቼም ቢሆን ብቻ እንኳን ጠጥቶ ሰው ይኖራል። እንኳን እግዚአብሔር ይመስገን ስንት አይነት ኢትዮጵያኖች እያሉ አስፋልት ላይ ወጥተህ ትለምናለህ። ግን የእሱን እንኳን መዳን አለመዳን አላውቅም ማለት ሂጂ ያየሁበት ሕክምናም የለኝም። በቃ ይኸው የመንግስት ሐኪም ቤት ነው የተወለደው፣ ቤጂንግ ነው። ከቤጂንግ ሊፈር ወደዛ ላኩኝ። ከዛ ነው ክትትል መድኃኒቱንም ሳገኝ ያገኘው። እሱንም መግዣ ሳጣም የለኝም። ሲቆምበትም ሲቋረጥበትም ወቅቱም አይወስድም መድኃኒቱ። የሚገኘው በመንግስት ያለውን አቅሜን እገዛለሁ እንጂ ውጭ አልችልም፣ ውድ ነው መድኃኒቱ ማለት ነው። እሱን እንኳን እንደዚህ ያላቸው ቢያንስ የሚያስለግሳለሁ ያለ መልካምነቱ የለገሰ ሰው ቢገኝ ብታገናኝ ደስ ይለኛል። በእኛ በኩል ይህን ቪዲዮ አይቶ የሚመጡ ብዙ ደጋግ ኢትዮጵያውያን ስለሚኖሩ ችግር የለውም፣ እኛም እየመጣን እንጎበኝሻለን። እዚያችንም ደግሞ ምናልባት የተሻለ ሕክምና ሄዱ እንደ ጓደኞቹ የሚሆኑበት እንደ ጓደኞቹ የሚሮበት አጋጣሚ ሊፈጠር ይችላል። ብዙ ደጋግ ኢትዮጵያውያን አሉ። በእኛም ደግሞ ባለው አቅም ደግሞ እየመጣን